አንዴ ምን ተፈጠረ መሰለ 7ኛ ክፍል እየተማርኩኝ 7ኛ ክፍል በጣም አስቸጋሪ ልጅ ነበርኩኝ እና እዚህ ጋር መራሱ ጠባሳ አለብኝ ሰውነቴ በቃ የማይሆን ነው እና ተጣላን የትምህርት ቤት ጸብ ተጣላን እስኪብርቶ ይዣለሁ እጄ ላይ እና ልጁን ወግቼው ጆሮው ላይ ነው እስኪብርቶውን የከተትኩት እስከ ግማሽ ገብቷል ጆሮው ላይ እስኪብርቶ እስከ ግማሽ ድረስ ገብቷል በዚህ በኩል ወቅተ በዚህ ገብቼ እስከ ግማሽ ገብቷል ኢየሱስ እስከ ግማሽ ገብቷል እና በዛ ምክንያት ማዘር በጣም ተንከራታለች እኔ ታሰርኩኝ ብዙ ነገር ሆነ አሁን ላይ ልጁን ሳገኘው በጣም ይከፋኛል ጓደኛዬ ነው ጴንጤ ነው ምናምን ነገር ግን በዚህኛው በኩል ሳወራው ይሄን ያህል አይሰማው ጆሮ አይሰማም ጓደኛዬ ነው አሁን ላይ የሆነ ምን አለ ባላረኩት እምልበት ጊዜ አለ ምን አለ ያን ነገር ባላደረኩት እምልበት ጊዜ አለ ግን እግዚአብሔር የፍቅር አምላክ መሆኑን ስታውቁ ሰውን ራሱ እንዲራሩላችሁ ያደርጋል አሁን ጓደኛዬ ነው ብዙ ነገር አረኩት የማይሻር ጠባሳ አስቀመጥኩበት ግን ጓደኛዬ ነው አሁን ላይ ተቀብሎኛል እናቴም ልክ እንደዛ ናት አሁን ላይ ተቀብላኛለች አሁን ላይ ጓደኛዬም እሷ ናት እማወራት እሷን ነው ከሷ ጋር ነው ጊዜ ማሳለፍ ለዛ ነው ወንጌልን አልሰብካትም ወንጌልን እየኖርኩ አሳያታለሁ ምክንያቱም ከወልደቴ ጀምሮ ስለምታቀኝ እሷ ከዛ ልክ ከደረስኩ በኋላ ደግሞ ወደ ኢየሱስ ከተጠጋው በኋላ ያለውን ህይወት ስለምታቀው የጊዜ ጉዳይ ነው እሷም እኔ ገባኝ እውነት ይገባታል አሜን በቃ ይገባታል የሆነ እንትን አትለብኝም አትሞትብኝም ጌታን ሳትቀበል ይሄናል ቤተሰቦቼ ጌታን ሳያውቁ ምናምን አትሞትብኝ እንዴ ማናቸውንም አላጣም ይሄ የገባኝን እውነት ሳያገኙ እኔ የነካኝን ፍቅር ሳይቀምሱት ሳያጣጥሙት ነው በቃ ነው ባላደርግላት ኢየሱስን ሰጣታል ባላደርግላት አሳያለሁ ይሄንን ፍቅር ምንም ማድረግ አቅም ቢያቅተኝ ኢየሱስን አሳያለሁ እንድታየኝ እፈልጋለሁ ባይብል እያነበብኩኝ ሌላ ጊዜ ሌላ ነገር ያረኩኝ ከመታየኝ አሁን ላይ ባይብል እያነበብኩኝ እንድታየኝ እፈልጋለሁ እየጸለይኩኝ እንድታየኝ እፈልጋለሁ እየኖርኩላት እንድታየኝ እፈልጋለሁ የሆነ ነገር አድርጌ ጌታ መጣሁ ስትለኝ ሰርቼ ብቻ ልላት አልፈልግም ጌታ ሰጠኝ ልላት ነው የምፈልገው ጌታ አደረገልኝ ልላት እፈልጋለሁ ዋው እግዚአብሔር ይመስገን